አሁን ንገሪኝ፣ ቶሎ ብለሽ ንገሪኝ። ተዘጋጅቻለሁ። ንገሪኝ እኮ ይኸውልህ፣ እኔ አሁን የምነግርህ በደንብ በቃ እኔ እንዲቀሩ የማልፈልጋቸው ነገሮች አሉ። ኦኬ እሺ። ሽማግሌ 40 ሽማግሌ ታዘጋጃለህ። 40 ሽማግሌ በደንብ የታወቁ ሽማግሌዎች 40 ሰፈሩ እንዳለ ሽማግሌ። መኪና አልፈልግም፣ በሰረገላ። እሺ በ40ውን በሰረገላ ከኋላ ደግሞ 50 መኪና አጃቢ ታደርጋቸዋለህ። ይፈራሉ። ልክ ነሽ። 40 ሽማግሌ በሰረገላ ብቻቸውን ይፈራሉ። 50 ማጃቢ ለአባቢ ስንት ካራት ወርቅ ነው? ቁጥር ጥሪ የምትፈልጉ ቁጥር ጥሪ፣ ለማሚም ለእሳቸውም ቁጥር ጥሪ። ካራት አትፍሪ። በቃ እኮ እነሱን ታዘጋጃለህ። ከዛ ለኔ ደግሞ ታውቃለህ፣ የኔ ወድ ላንቺ ሰርፕራይዝ፣ የኔ እናት ላንቺ ሰርፕራይዝ። ራስና ሰርፕራይዝ የምታደርገኝ ቦሌ ወይ የሆነ ቦታ ቦሌ። የትኛው ይዘጋ? ቦሌ ወይ ወደ አትላስ የሚወስደው ወይ ደድና ሁለቱ አንዱ ታዘጋጅ። የሰፈርሽ ታወቂው አንበሴ እንዴት ነህ? ሰፈር ይዘህልኝ መጣ። ታዲያ አውቃት መቼስ አውቃታለህ እንዴ? አዎ። እንዴት ነው ማላውቃት? ከሁለት ሳምንት በኋላ ሚስቴ ማለት ነው። አንድ ላይ ነው ምን ነው ሰርግ አንድ ላይ ከሱ በዘለለ ማለት ነው። እሺ እኔ ነኝ ያለች ተጫዋች ነች። የምርህን ነው እንዴ? ቀልድ አሁን ለኔ ስቀልጅልኝ የነበረው ለሱ እባክሽ። እስቲ ለኔም ቀልጅልኝ። አሁን እየቀለደችልኝ እባክሽ፣ ግድል ስታረገኝ ነበር። እባክሽን ቀልጅልኝ። አሁን 40 ሽማግሌ በሰረገላ ላክልኝ አላልሽም? ከራሷ ልስማ። እሺ ካንቺ አንደበት ከራሷ ልስማ። እሺ ካንቺ አንደበት አቀልጅልኝ እንዴ? አንተ ይኸውልህ 40 ሽማግሌ በሰረገላ ከኋላ 50 መኪና ማጀቢያ ምናምን ብለህ ነይ ቀልጅ። እንደውም ነይ ታቀልጅ። ጎረምሳ እንዴ አጎቴ እንዴት ነህ? ሰላም ነው? ፀሐይ የሞኩኝ እኮ አይደለ? እዛ ፀሐይ የለም። ተቀይመኸኛል። እየወጣሁ ነው። ኧረ በጭራሽ ተቀይመኸኛል። ኧረ በጭራሽ። ለአንተም ላፕቶፕ ለእህትም አይፎን አመጣላችኋለሁ ብዬ ረሳሁ። የኔ ላፕቶፕ ያኔ 8 ያፍል ሚኒስትሪ መውሰድ ሰዓት ነበር። ቆየሁ እኮ 10 ምናምን አመት ሆኖ። የሲስተርም ቢሆን አይፎን 7 ፕላስ የወጣ ጊዜ ነበር። አሁን 60 ላይ ደርሷል። አይፎን 7 ነበር የጠየቀች። ምን ያደርጋል? አንተም ትረሳለህ። እግዚአብሔር ይስጥ። ስንት አመት ተመላለስክ ባዶ እጅህን። አንተም አታሳፍረንም። አይ ጎረምሳው ቀልድ ጨምራል። ኧረ በለው አጎቴ፣ ካንተ የባሰ ተጫዋች፣ ካንተ የባሰ ቀልደኛ። ኧረ ተው ጎረምሳው። አሁን ከመጣው ሳምንት ማይደል? አዎ ዞር እያልኩ ሀገሩን ማየት እፈልጋለሁ። ሪፍሬሽ ማድረግ ስለምፈልግ አንተ ታሳየኛለህ። እኔ ስራ እየሄድኩ ነው። ስራ እየወጣሁ ነው። አሁን በላቸው በለጠራው ያዞራል። ማያውቀው ቦታ የለም። በሌ ውሻችን አይ ጎረምሳ የምር ኧረ በለው ከእኛ እሱ ይሻላል። በዛ ላይ ደግሞ እንስሳ ስለሆነ ስለማይታዘበ እንደፈለክ መቀደድ መተርተር ትችላለህ። እሱ ጋር ችግር የለውም። በእውነት አንዴ ተመልሼ ልሂድ እንጂ ማመጣልን አትጠይቀኝ። ተመልሰህ ትሄዳለህ? ተመልሰህ ትሄዳለህ? ተነስ እንጂ። እሺ በለኝና ልነሳ። ተነስ። ምን አትምጣብን አጎቴ፣ አትምጣብን። የእህት ልጅ አይደል? ስጋ አይደል? አትምጣብን አጎቴ እባክህ። እኔም ስራ እያልኩኝ በቃ የድሮ ሰፈሬን ዘነጋሁ። አንተ እኮ እብስ ብለህ ጠፋህ እኮ። ሰፈርም አትመጣ አትጠይቀን። በጣም እኔ የምልህ ጀማል ባለሱቁ እንዴት ሆነ? ጀምስ ጀምስማ ቤተሰብ ሊጠይቅ ወደ ሀገር ቤት ገባ። እሺ አልተመለሰም ማለት የሄዱበት መኪና የሆነ ተገልብጦ ምናምን ገደል ውስጥ ገባ። ወደ የአፈር ሲሳይ ሆነ። ምን አንተም ለቅሶ አልደረስክ? ምንም አልሰማሁም እኔ። ጋሽ ከቴ እንደው ጥሩምባ ነፊ ጋሽ ከቴማ ደውል አንቂያችን ነበር። እውነት ጋሽ ከቴ እድሩ ነቃ። እሺ ከዛ በኋላ እድሩ ሲሰለጥን የራሱን አላርም ይሄ የሚጮህ አለ አይደል? እሱን ገጠሙ። እሱን ገዛ እድሩ። ከዛ እድሩ እንዲህ ጥሩምባ ከመንፋት ከሚያግደኝ ራሴን ከመኖር ባግድ ብለው አራት እግራቸውን በሉ ራሳቸውን አጠፉ። ጥሩምባ ሳልነፋ ከመኖር በሞት አሉ መረጡ። በቃ ምን ታደርጋለህ? ያቺ አሳዳጊያችንስ ወይዘሮ ብርጣሉ? አዎ አትዬ ብርጣሉ ይኸውልህ ኮሮና መጣ። እሺ ይዟቸው ሄደ። 4 አመታቸው አልሰማም። የለቅሶ የስንት ለቅሶ እንደበላ አታውቅም አንተ። ሰው ጠይቅሻል። እንደው ወደ ቤቱ ሰደኝ እስቲ አባትን ልጠይቃቸው። አይ ጋሺ መቼ ዛረሳቸው እንዴ ሲቆጥጡ ምንድነው? ለቅሶ አልደረስከኝም። እንደገና ልቤን እንትን ልትል ነው ምንድነው? ምን እያልከኝ ጋሺ ፋዘር እንዳረፈ አታውቅም ነበር? አባቶች ለቅሶ ሳደረሰኝ እንደገና አባቶች። እሺ እንዴት ሰላም ነው? ባለፈው ያልኩት ነገር አስቤበት። ምን ንገሪኝ። ምን ይኸውልሽ እኔ ምን 100 ምናምንኛ እምቢ ተብያለሁ። እኔ 101ኛ ብትሆኚ ነው ኖርማል ነው። እምቢ በይኝ ቀላል አይደለም። ቆይ ልንገርክ። ምንድን ነው? በቃ አንድ ላይ መሆን እንችላለን። አንድ ላይ ማለት አንድ ላይ? አዎ አንድ ላይ። ቆይ ግባ። አውጦ ይመሽን። ቆይ በእናትህ በጣም ይቅርታ። አንድ መደወል አለብኝ። የምቀኛ ሰፈር ልጆች ሄሎ፣ ተመቷል። ተብታባችሁን አፍርሼዋለሁ። አትችሉም። በእኔ ላይ ስለማትችሉ ነው። ስማ፣ ለሰፈርተኛው እያንኳኳ
እያንኳኳ የባዩሽ ልጅ ቀን ወጣለት ሊያገባ ነው ነኝ ከነ ድንግልና መሞት የለም አፈር መግባት የለም ተናገር መድረቁ አጣሪ ገርል ፍሬንድ አይሳካለን ሰው አትሆንም የኝኝኝ ለማዘር ቴክስት አደርግላታለሁ ችግር የለውም የኔት እኔ እወድሻለሁ